እድራችን ውስጥ ምንድነው የተፈጠረው? ከፍተኛ የህልውና ስጋት ውስጥ ገብተናል። በዚህ ወር ብቻ 7 የእድራችን አባሎች ነው ያረፉት። በዚህ ምክንያት ካዝናችን ክፉኛ ተመናምኗል። ነገርየውን ደግሞ አስከፊ የሚያደርገው አሁንም 5 የእድራችን አባሎች ኮማ ውስጥ ናቸው። ምንድነው የወረደብን? ካዝናችን በዚህ መመናመን ውስጥ ከቀጠለ ከዚህ በኋላ ለቅሶ ላይ ንፍሮ የምናዘግነው በክፍያ እንደሆነ እንድታውቁ ነው ዋናው ነገር። በዚህ አጣብቂኝ ውስጥ እያለን እድራችሁንና 5 ኮማ ውስጥ ያሉትን ታማሚዎቻችሁን ጨምሮ ልግዛችሁ ልጠቅለላችሁ ያለ ባለሀብት መጥቷል። ምንድነው የምትሉት? እንሽጣውና ይታከሙ ወይስ እያየናቸው ይሞቱ? ቮት አድርጉ፣ ወስኑ። ለኔ ችግር የለው። የባለቤቴ የሴቶች ድር አለ። ድር አርጋ ታስቀብረኛለች ካልቀደምኳት ማለቴ ነው። ሰሞኑን ልክ አይደለችም፣ ታማለች። ለኔ ችግር የለው። ወስኑ። ይሸጥ ወይስ ቮት አድርጉ?